ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ዶክተር ሳራ ነኝ። በባለፈው ቪዲዮ ለማን የስኳር በሽታ ምርመራ ማድረግ አለባቸው የሚለውን ሰርቼላችሁ ነበረ። በዛሬው ቪዲዮ ደግሞ ስኳር በሽታ ምንድነው፣ ምልክቶቹ ምንድነው የሚለውን እናያለን። ቪዲዮውን ላይክ ማድረግ አትዘንጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ማድረግ እንዳይዘነጋላለሁ። ቀጥታ ወደ ቪዲዮ እንሄዳለን። የስኳር በሽታ ምንድነው ከሚለው ስንጀምር የስኳር በሽታ ሰውነታችን ግሉኮስን ወይ ደግሞ ስኳርን ለኃይል መጠቀም ሲያቅተው ወይ ደግሞ ኢንሱሊን የተባለውን ሆርሞን ማምረት ወይ ደግሞ መጠቀም ሲያቅተው የሚከሰት የጤና እክል ነው። አይነቶቹም 4 አይነት አሉ። አይነት አንድ የስኳር በሽታ ወይ ደግሞ ታይፕ 1 ዳያቤቲክ ማላይተስ የምንለው ኢንሱሊንን የሚፈጥር ፓንክሪያስ ሴሎች በመጥፋት የሚከሰት ሲሆን ሰውነታችን ፈጽሞ ኢንሱሊንን አያመርትም። ብዙ ጊዜ ህፃናትና ወጣቶች ላይ ነው የሚታየው። ይሄ ህይወታቸውን በሙሉ ኢንሱሊን በመውሰድ የሚያሳልፉ ወይ ደግሞ የሚያስፈልጋቸው ናቸው። ሁለተኛ ደግሞ አይነት 2 የስኳር በሽታ ወይ ደግሞ ታይፕ 2 ዳያቤቲክ ማላይተስ የምንለው ሰውነታችን ኢንሱሊንን በአግባቡ አይጠቀሙም ወይ ደግሞ ኢንሱሊን ሬዚስታንት ነው። እጅግ የተለመደ አይነት ነው እና ብዙ ጊዜ በውፍረት እንቅስቃሴ እጥረትና በቤተሰብ ታሪክ ጋር ይገናኛል። እነዚህ ሰዎች ደግሞ የምግብ አመጋገባቸውን ማስተካከል እና መድኃኒትን በመውሰድ ነው ህክምናቸውን የሚቀጥሉት። እና ሶስተኛው ደግሞ በእርግዝና የሚመጣ የስኳር በሽታ ነው። ይህ ደግሞ ከወለደች በኋላ አንድ ወደ ታይፕ የመቀየር ቻንሱ በጣም ሀይ የሆነ ነው። ወደ 4ኛው የስኳር በሽታ አይነት ስንመጣ አዘር ስፔሲፊክ ዳያቤቲክ ማላይተስ ተብሎ ይጠራል። እንደ ምክንያት በዘር የሚመጡ የኢንሱሊን ማምረቻ ችግር፣ የፓንክሬስ በሽታዎች፣ በሆርሞን ችግር የተነሳ በመድኃኒት ወይ ደግሞ በኬሚካሎች የሚመጣ አልፎም ደግሞ በኢንፌክሽን የተነሳ የሚመጣ። ስለ ምልክቶቹ ደግሞ ያው ብዙ ጊዜ እናውቃለን አይደለ? ውሃ እያስጠጣኝ ነው፣ እንደዚህ የሆንኩኝ ነው፣ ስኳር ሊሆን ይችላል ይላል ሰው ያውቃል፣ አዌርነስ አለው። ምልክቶቹ ግን ምንድነው ስንጀምር ከመጠን በላይ መጠማትና መራብ፣ በተደጋጋሚ መሽናት፣ በተለይም ደግሞ ምሽት ጊዜ ያለ ምክንያት ክብደት መቀነስ፣ የአይን ብዥታና ድካም ስሜት፣ ቶሎ ቶሎ የማይድን ቁስል። ምርመራቸውን ደግሞ በሚቀጥለው ቪዲዮ ሰራላችኋለሁ። እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ውስጥ መጻፍ እንዳትዘነጉ። አመሰግናለሁ።